እንደምንላችኋል ክብራን አድማጮቻችን ከኢቢሲ ኤፍኤም አዲስ 97.1 ሀገርኛ ስፖርት የተሰኘው ዝግጅታችንን ይዘን ቀርበናል። ሀገርኛ ስፖርት የሀገር ውስጥ ስፖርትና ሰዎቻቸው ላይ ትኩረቱን ያደረገ ሳምንታዊ ዝግጅት ነው። በየሳምንቱ የተለያዩ እንግዶችን እየጋበዝን ቆይታ እናደርጋለን። ለዛሬም ተረኛ የሆነውን እንግዳ ይዘን እዚህ ስቱዲዮ ተገኝተናል። ኑራ ኢማም አብሬያችሁ ቆያለሁ። በቴክኒኩ ተክለ አብራቦ ከኛ ጋር በአብሮነት አለ። መሸጋገሪያና መልእክት ሰምተን ስንመለስ ከእንግዳችን ጋር ወደምናደርገው ቆይታ እንሻገራለን። አብራችሁን እንድትሆኑ አስቀድመን የአክብሮት ግብዣችንን እናቀርባለን። በኤምሬትስ ቢዝነስ ክላስ ሲበሩ ብሎም የዓለም አቀፍ ደረጃ ያላቸው ምግቦቻችንን ሲመገቡ በበረራው ላይ እስካሉ ድረስ የረፍት ቆይታው እንዳላለቀ ይገነዘባሉ። በኤምሬትስ ሲበሩ በተሻለ ይበሩ። የዛሬው እንግዳችን አሰልጣኝና ተንታኝ ባለሙያ ነው። በእግር ኳስ ውስጥ ለረጅም ዓመታት ከቆዩት ውስጥ ይጠቀሳል። ትውልድና እድገቱ እዚሁ አዲስ አበባ በተለምዶ አብነት አለሙ ሜዳ የሚባለው አካባቢ ነው። በተለያዩ ጊዜያት የተለያዩ ሚዲያዎች ላይም ስፖርታዊ ሀሳቦቹን በማጋራት ይታወቃል። አካዳሚም አለው። ከዛ ባሻገር በስልጠናም በርከት ያሉ ክለቦች ላይ ግልጋሎቱን ሰጥቷል። ብዙዎች ሚሊሻ እያሉ ይጠሩታል። ሚሊዮን ጉግሳ የዛሬው የሀገርኛ ስፖርት ተረኛ እንግዳችን ነው። ጥሪያችንን አክብረህ እዚህ ስቱዲዮ ስለተገኘ በአድማጮቻችን ስም እጅግ አድርገን እናመሰግናለን። ሚሊዮን እኔም እንግዳ አድርጋችሁ ስለጋበዛችሁኝ ከልብ አመሰግናለሁ። መልካም። እንግዲህ ያው እግር ኳሳዊ ጉዳዮችን ለሚሊሻ ማስተዋወቅ በጣም ከባድ ነው የሚሆነው፣ ምክንያቱም ረጅም ዓመታትን ከማውቃቸው ሰዎች ውስጥ ስለሆንኩ እግር ኳስ ውስጥ እንደው በጥቅሉ የዘንድሮን የኢትዮጵያ ፕሪሚየር ሊግ መነሻ አድርገን ቆይታችንን ጀምርና ውድድሩ እንዴት ነው በሚለው ብንጀምር። ያ ጥሩ ፉክክር እየተመለከትንበት ያለን ይመስለኛል። እንግዲህ ጥሩ ፉክክር ማለት ያው በኳሊቲ ከፍ ብሎ ነው የሚል እምነት የለኝም፣ ግን በተቀራራቢ ኳሊቲ ፉክክሮችን እየተመለከትን ያለ ነው። የተለየ ስታንዳርድ ያለው ክለብ እየተመለከተን አይደለም። አሁን ሁሉም ተመሳሳይ አቅም ላይ ነው ያሉት። ያ ብዙ ጊዜ በሊጋችን እንደምናነሳው ሊጉ የሆነ ስታንዳርድ አላስቀምጠም እስካሁን ድረስ። ለሻምፒዮን የሚፎካከሩትን አለየም፣ ላለመውረድ የሚፎካከሩትንም አለየም፣ መሀል ሰፋሪዎቹንም የኢትዮጵያ እግር ኳስ እስካሁን ድረስ አለየም። የዚህ ውድድር ዘመን ሳይሆን አጠቃላይ የኢትዮጵያ እግር ኳስ ይሄንን አለየም። በሆነ ሲዝን ሻምፒዮን የሆነው ቡድን ቀጣዩ ሲዝን ላይ ምናልባት ለመውረድ ስጋት ውስጥ ከሚሆኑ ቡድኖች መካከል ሊሆን ይችላል። ወገብ ላይ ሊጨርስ ይችላል። ምናልባት ባለፉት በቀደሙት ዓመታት ቅዱስ ጊዮርጊስ ተከታታይ ሻምፒዮን የመሆን ሻምፒዮን ባይሆን እንኳን በትክክል ለሻምፒዮንነት የሚገመት ባልሆነባቸው የውድድር ዓመታት በቃ የሆነ ስታንዳርድ የሻምፒዮንነት ስታንዳርድ ላይ ያለ ቡድን ማስታውሰው ቅዱስ ጊዮርጊስን ነው። እንግዲህ በሰለጠነው ዓለም እግር ኳስ ለሻምፒዮንነት የሚገመቱ ቡድኖች አሉ። ያለ ምክንያት አይደለም የሚገመቱት። በቃ ደረጃቸው በደንብ የተገነቡበት መንገድ፣ የሚያሰለጥኗቸው አሰልጣኞች፣ የሚያዘዋውሯቸው በስብስባቸው የሚይዙቸው ተጫዋቾች በልካቸው በትልቅነታቸው ልክ ስለሆነ በቃ ይለያል። ሻምፒዮንነት የሚጫወቱ አሉ፣ መሀል ሰፋሪዎች አሉ። ላለመውረድ የሚጫወቱ ቡድኖችን መገመት ያን ያክል የተለየ ተመራማሪነት አይጠይቅም። በኢትዮጵያ እግር ኳስ ግን በጣም ጥልቅ ምርምር ይፈልጋል። ማን ነው ለዋንጫ የሚጫወተው? በጣም ትልቅ ተመራማሪ መሆን ያስፈልጋል። ያለፈው የውድድር ዘመን ሻምፒዮን ኢትዮጵያ መድን ነውና ዘንድሮም ይደግመዋል። ኢትዮጵያ መድን የሚጫወተው ለዋንጫ ነው ምናምን ማለት አይቻልም። እንግዲህ ምክንያቱ ምንድነው? የቡድኖቹ የግንባታ ሂደት አንደኛው ምክንያት ነው። እንግዲህ ኢትዮጵያ መድን ሻምፒዮን ከሆኑት ተጫዋቾች መካከል ቡድኑ ለሻምፒዮንነት ካበቁት ተጫዋቾች መካከል በርከት ያሉትን ለቀዋል። ፈልገው ሳይሆን አሰልጣኙ ፈልገው ሳይሆን ካለው የፋይናንስ ሂደት ጋር በተያያዘ ለማቆየት ተፈትኖ ያጣቸው ተጫዋቾች በቁጥር ጥቂት የሚባሉ አይደሉም። ስታንዳርድ ግን ሲኖርሽ አታጫቸውም። ተጨማሪዎች ነው የምታመጪው። በእነሱ የጥራት ልክ የበለጠ ስኳድ ዴብዙን ከፍ የሚያደርጉ የቡድኑን ጥራት የሚጨምሩ
በዛ በሻምፒዮን ቡድን ልክ ቡድኑ ተፈላጊ ሆኖ የሚፈልጋቸውን አግኝቶ የበለጠ ተጠናክሮ ሲመጣ ነው የምትመለከተው። ግን ስታንዳርድ ስለሌለ ሁሉም ቡድን የፈለገውን ተጫዋች ማግኘት ይችላል። ሁሉም ቡድን የሚፈልገውን ተጫዋች ማቆየት ይፈተናል። ስለዚህ ጥሩ ነው ሊጉ እየሄደ ያለበት መንገድ። ግን የጥሩነት መገለጫው ግን በጣም ከፍ ባለ ኳሊቲ በጣም የሚደንቅ ፉክክር እየተመለከትን ነው ለማለት ሳይሆን ሁሉም ደረጃው ተመሳሳይ ሆኖ በኩል ደካማነት ጥሩ የፉክክር ጨዋታዎችን እየተመለከትን ነው። ጥራት ያለው የሚያዝናና ጨዋታ ነው ለማለት እንዳልሆነ ይሰመርበት። አስመረናል። የአሰልጣኝነት ወይም ደግሞ ልክ አንተ አሁን እንዳሰልጣኝ እንዲህ ያሉ የቡድን ግንባታዎች ላይ ፈተና የሚሆኑ ጉዳዮች በኢትዮጵያ ሊግ ላይ እንዴት ይገለጻሉ? ቀላል አይደለም ፈተናቸው። አንደኛው ፈተናውን የሚያከብደው ነገር ቅድም ያልኩሽ ነው። በዋናነት ክለቦች ልዩነት የላቸውም። ሁሉም እንግዲህ ከሚበጀትላቸው የመንግስት ቋት እያወጡ የሚከፍሉ ናቸው። የቢዝነስ አይደሉም ክለቦቻችን። የእዳ ነው ብዙ የኢትዮጵያ እግር ኳስ ቢዝነስ አይደለም። ስለዚህ ክለቦቹ የራሳቸው የሆነ በጀት ያላቸው የራሳቸው የሆነ ገቢ ያላቸው ክለቦች ስላልሆኑ ሁሉም እኩል በተጫዋቾች ዝውውር ላይ ኢንቮልቭ ማድረግ ይችላል። ዛሬ የመጣው 50 ዓመት የኖረው እኩል ነው የሚሻማው የተጫዋቾች ዝውውር ላይ። ምክንያቱም የተለየ የገቢ ምንጭ ያላቸው ነው። እነሱ ከሚሰጡ እኛ የተሻለ እንሰጣለን ብሎ የመደራደር እድል ያላቸው ክለቦች አይደለም ያሉ። ከዛ አንፃር ይሄ አንድ ገበያ ገብተሽ ሁሉም ሰው በያዘው ገንዘብ ልክ የሚፈልገውን የሚገዛበት ገበያ ነው የኢትዮጵያ እግር ኳስ ገበያ። በዓለም እግር ኳስ እንደዚህ አይነት ገበያ የለም። የሲቲ ተጫዋቾች አሉ፣ ሲቲ ብቻ የሚያዘዋውራቸው ወይ በሲቲ ሌቭል ያሉ ሌሎች ክለቦች ተፎካክረው የሚናጠቋቸው ተጫዋቾች አሉ። ወይ በአርሰናል ሌቭል ስታንዳርዱ ነው ይሄን የሚፈቅድላቸው። ሲቲ ሊያዘዋውረው የፈለገውን ተጫዋች በርንማውዝ ሊያዘዋውረው ፈጽሞ አይችልም። ልጁም አይፈልግም፣ ክለቡም አይሞክርም፣ አይቻልም። በቃ አለ ይሄ ደረጃው ከፍ ያለ ተጫዋች የሚጫወትላቸው ደረጃቸው ከፍ ያለ ቡድኖች አሉ። እዚህ እንደዛ አይደለም፣ ሁሉም ደረጃው እኩል። ስለዚህ ከከፍተኛ ሊጉ የመጣው አንድ አዳጊ ቡድን በሊጉ በርካታ ዘመን ከኖሩት ቡድኖች ጋር እኩል ተናጥቆ ተጫዋቾችን ማስፈረም ይችላል። ሸገር ሲቲ ጥሩ ማሳያ ነው ብዬ ነው የማምነው። ሸገር ሲቲ አዲስ ቡድን ነው፣ አዲስ ነው ለሊጉ ምንም ጥያቄ የለውም። ግን ተጫዋቾቹ ለሊጉ አዲስ አይደሉም። በርካታ ተጫዋቾቹም ኮቺንግ ስታፉም ቢሆን ለሊጉ አዲስ አይደለም። ስለዚህ ይሄ ለሁሉም ክፍት መሆኑ የበለጠ ክለቦቻችን ላይ የስታንዳርድ ልዩነት እንዳይኖር በተጫዋቾች ዝውውር ላይ የምንመለከታቸው እነዚህ በገፍ ተጫዋቾችን የማዘዋወር ሂደት የቡድን ግንባታ ፈተናዎች ናቸው። ብዙ ተጫዋች ባዘዋወርሽ ቁጥር የቡድን ግንባታ ሂደት ጀመርሽ እንጂ እንዲያድግ እድል አልሰጠሽውም ጀመር። ስለዚህ በየአመቱ የቡድን ግንባታ ሂደት ነው የምንጀምረው። የሚቀጥለው ዓመት ግንባታ ነው የምንጀምረው። ቀጣይ ዓመት ግንባታ ነው የምንጀምረው። መች ነው ፕሮግረስ የሚያደርገው እርግጠኛ አይደለሁም እኔ በየአመቱ ይሄንን ትሬንድ ስለምንከተልና እንደዛ አንደኛው ምክንያቱ እንዳልኩሽ ክለቦቹ የራሳቸው የሚመርጡት ክለብ አሁን እንግዲህ ቀደም ባሉት አመታት የሚመረጡ ክለቦች ነበሩ ያለ ጥርጥር። ቅዱስ ጊዮርጊስ የፈለጋቸውን በርካታ ኢትዮጵያን ጥራት ያላቸውን ተጫዋቾች አጫውቷል። ኢትዮጵያ ቡና ተመራጭ ነበር በብዙ ተጫዋቾች ከደጋፊው አንፃር። በርካታ ደጋፊዎች የያዘ ክለብ ከመሆኑ ጋር በተያያዘ ተጫዋቾች ለኢትዮጵያ ቡና መጫወት ምርጫቸው የሆነ ወቅት ላይ እንደዛ ነበር። አሁን እሱም የለም። ስለዚህ እኩል ሁሉም ቲሞች ገበያ ወጥተው የቀናቸውን በተመሳሳይ ዋጋ ዘግነው የሚወጡበት እግር ኳስ መሆኑ ምናልባት ለቡድን ግንባታ አንደኛው ፈተና ያ ይመስላል። እንደው ለቡድን ግንባታ ያለውን ተጽዕኖ ያለው ፈተና ይሄ መሆኑን አንስተሃል። ያው ሌሎቹ እንደተጠበቁ ሆነው ግን ይሄ ደግሞ በሌላ በኩል የክለቦቹን መልክም አመላካች እንደሆነ መናገር ይቻላል። ክለቦቻችን በመልክ እንዴት ይገለጻል? መልክ ስንል ያው በጣም ጥሩ ጥያቄ ነው። አንደኛው እና ዋነኛው ምክንያት ደግሞ ይሄ ነው። በእኛ ሀገር እግር ኳስ ሁሉም ተጫዋች የሁሉም ክለብ ተጫዋች መሆን ይችላል። ስለዚህ ሁሉም ጋር ምንድነው ያለው የእግር ኳስ ሐሳብ ቢለው ነገር እንድትፈትሽ
ያደርጋል። አንዳንድ ተጫዋቾች ለአንዳንድ ክለብ የማይሆኑ የተጫዋቾቹ ኳሊቲ አሰልጣኙ ለሚከተለው ስታይል ኦፍ ፕሌይ የማይሆን በጣም ኳሊቲው ጥሩ ሊሆን ይችላል፣ ጥሩ ተጫዋች ሊሆን ይችላል። በጣም ብዙ ተጫዋቾች በዝውውር በጣም ብዙ ተዘምሮላቸው ምን አይነት ተጫዋች ነው ተብለው ወደ ሌላኛው ቡድን ተዘዋውረው ሲጫወቱ የተቸገሩ ተጫዋቾችን ተመልክተናል። እንደዛ እኮ ጥሩ ነበር እዚህ ግን ሲመጣ ተቸገረ። ለምን ተቸገረ የሚል ጥያቄ ግን ሲነሳ የተቸገረው ይሄ አሰልጣኝ የሚከተለው መንገድና የተጫዋቹ ኳሊቲ አብሮ ስለማይሄድ ተጫዋቹ እዛ ተስማምቶት ነው የአሰልጣኙ ስታይል የሚጫወትበት መንገድ ተስማምቶት ነው። እንደዚህ አይነት ዝውውሮች ብዙ አትመለከች። ይሄ እኔ የምከተለው የጨዋታ ስታይል ይሄ ነው፣ ለዚህ የጨዋታ መንገድ እከሌን ከዚህ ባመጣ በቀላሉ ቡድን መስራት እችላለሁ የሚል የጨዋታ አስተሳሰቦች ክለቦቻችን ጋር የለም። ሁሉም በትግል ነው ሜዳ ላይ የምትመለከችው ነገር። በ90 ደቂቃ ውስጥ ያ 90 ደቂቃ ከተጠናቀቀ በኋላ አሸናፊ ቡድን በምን ምክንያት 3 ነጥብ ይዞ እንደወጣ ለመተንተን ትንሽ ትቸገሪያለሽ። ለምን 3 ነጥብ እንዳሳካ ያኛው የ3 ነጥብ ያሳካው የነበረው ተሸናፊ ያልነበረው ምን ነበር በጨዋታው ስትይ ትንሽ ትቸገሪያለሽ ለመግለጽና ሁሉም ተጫዋቾች ለሁሉም ቡድን ይጫወታሉ የሚለው እምነት አንዱ የተጫዋቾች ዝውውር ላይ እንቅፋት የሆነብን የቡድኖቹ እድገት ላይ እንግዲህ በቁጥር የበዙ ተጫዋቾች ያውም ከተለያየ አይነት የጨዋታ መንገድ የተሰበሰቡ ተጫዋቾችን ነው በየአመቱ የምናዘዋውረውና አንደኛው ፈተና በክለቦቻችን ከለር አለመኖር ክለቦቻችን የሚከተሉት ይሄ ነው ይሄ ቡድን ይሄኛው የጨዋታ መንገድ ይከተላል ብለሽ በድፍረት የምትናገሪለት አንድ ቡድን በሀገር ውስጥ አለመኖሩ አንደኛው በተጫዋቾች ዝውውር ላይ እንቅፋት የሆነው ነገር ይመስለኛል። በነገራችን ላይ በጣም ለቡድን ግንባታ ለኔ ቀዳሚው ነገር ነው ብዬ ነው በእግር ኳስ ማለት ስካውቲንግ በጣም ቀዳሚ ነው። አንድ የሚጫወትበትን የጨዋታ መንገድ የሚያውቅ አሰልጣኝ የሚያዘዋውረውን ተጫዋች ያውቃል፣ ስራውን አቅልሎለታል። የሱ የጨዋታ ስታይል ስራውን አቅልሎለታል። እነማን እዚህ ውስጥ ገብተው በቀላሉ ቡድን መስራት እንደሚችል የበለጠ ስራውን አቅልሎለታልና ዝውውሩ በጣም ኢፌክቲቭ ነው የሚሆነው። ልምምዱ የበለጠ ተጫዋቾቹ የመጡበትን መንገድ ስለሚያውቅ ልምምዱ የበለጠ እነሱ ማሳደግ የሚችል ከዛ ጌም ሞዴል አለው የሚጫወትበትን መንገድ የሚያውቅ ቡድን ጌም ሞዴል አለው ማለት ነው። ስለዚህ እዛ ሞዴል ውስጥ ማን ቢገባ በቀላሉ ውጤታማ መሆን እንደሚችል ስራውን ያቀልለታልና እኔ እንደዚህ አይነት ቡድን አይቼ አላውቅም። አሁንም አዲስ አበባ ስቴዲየም ያያንዳንዱን ጨዋታ ተገኝቶ እንደሚመለከት ተመልካች አሰልጣኙ የትኛውን የጨዋታ መንገድ እንደሚከተል ከተጫዋቾቹ ተነስተሽ ሜዳ ላይ ከምትመለከቻቸው 11 ቋሚ ተሰላፊዎች ተነስተሽ የትኛውን የጨዋታ መንገድ ነው ይሄ ቡድን የሚከተለው የሚለውን ነገር ለማግኘት ትንሽ ትቸገሪያለሽ። ምክንያቱም ድብልቅልቅ ያለ ነው። አንዳንዱ ከኳስ ቁጥጥር ጋር ጸበኛ የሆነ ተጫዋች በወለል ባለ ሜዳ 1 ሜትር ፓስ መስጠት የሚጨንቅ፣ አንዳንዱ ደግሞ በፕሬሸር ውስጥም በምቾት የሚጫወት፣ ሁለቱም ግን የአንድ ቡድን ተጫዋቾች ናቸው። ስለዚህ ምንድነው የትኛውን መንገድ ነው አሰልጣኙ ሊከተል የፈለገው በየሜዳው ክፍል የሚወሰን ይመስለኛል። በየሜዳው ከኋላ ሚድፊልዱን አይኑን የሚያጠፋ ረጅም ኳስ የሚመታ ሚድፊልዱ ጋር ስትገኝ ኳሷ በምቾት መጫወት የሚፈልግ አጥቂው ያው ዞር ብሎ ያገኘውን የሚለቃቀም ብዙ ድሎች የማይፈጠሩበት አይነት ነው። ያው ይሄ መንገዱ ግልጽ ስላልሆነ የተለያዩ አይነት የጨዋታ መንገድ የሚስማማቸው ተጫዋቾች በአንድ ቡድን ውስጥ በአንድ ማሊያ ሜዳ ላይ ተመለከቻለሽና ይሄን በራሱ ክለቦቹ የራሳቸው የጨዋታ መንገድ አለመከተላቸው አንደኛው እንቅፋት ይመስል። በቅርቡ ከወራት በፊት በአንድ ንግግር ማህበራዊ ድረገጽ ላይ ብዙዎች ሲቀባበሉት ነበረ። ያን ንግግርህን ሲቆሙ ነው የሚል ነገር አንስታል። ከታክቲክ አንፃር የተነሳውን ነው። ስለሱ ጉዳይ ማብራሪያ እንድትሰጠኝ እፈልጋለሁ ሚሊዮን። ምክንያቱም ቀደም ሲል ስታነሳ ከነበረው ማብራሪያ ውስጥ አንድ ቡድን እንዴት እንዳሸነፈም ለማስረዳት የሚቸግር ከዛ ውጪ ጥቅጥቅ ያለ ወይም ይሄ ነው የሚባል ማንነት የሌላቸው ክለቦች የሚል ነገርን አንስተሃል። ምናልባት ከዚህ ከታክቲኩ ጉዳይ አንፃር ተጫዋቾቹ ሲቆሙ ነው እንጂ 4-3-3 የምንለው 3-4-3 የምንለው እንዲህ የምንጠቅሳቸው ነገሮች እኛ እግር ኳስ ውስጥ ቦታቸው ምኑ ጋር እንደሆነ ግራ ይገባኛል የሚል ድምታ ያለው ይመስላል። ይሄን ግን አንተ አብራራለህ።
በእግር ኳስ እኮ ከኳስ ጋር ግዴታ ቅርጽሽን ጠብቀሽ ከኳስ ጋር ከኳስ ውጪ የበለጠ ስለ ሼፕ ወይ ስለ ቅርጽ የሚጨንቅ እግር ኳስ ዘመን ሩቅ አልነበረም። ከኳስ ውጪ የበለጠ ዲፌንሲቭ ሼፕ ላይ በጣም የበለጠ የሚጨንቅ ስታጠቂ ግን የሚፈራርሱ ነገሮች ሊኖሩ ይችላል። በምክንያት ግዴታ ቅርጽሽን ጠብቀሽ ማጥቃት አለብሽ፣ ከኳስ ጋር መቆየት አለብሽ የሚል ህግ የለም በእግር ኳስ። እርግጥ አሁን እሱም አሳሳቢ የሆነ መጥቷል። በዚህ ሬስ ዲፌንስ በሚባለው የእግር ኳስ ሀሳብ ኳሱን ብታጪ በምን አይነት ሁኔታ መልሶ ለማግኘት ማሰብ ተገደሻል። ምክንያቱም አሁን የበለጠ ጎል ለማስቆጠር የቀረበ የሚመስለው ያንቺ ቡድን በሆነ ሰከንድ ልዩነት አንቺ ላይ ከመረብ ውስጥ ኳስ ለማውጣት የምትገደጅበት ጊዜ ስለሆነ በጣም ፈጣን ትራንዚሽኖች ያሉበት የእግር ኳስ ዘመን ስለሆነ አሁን በማጥቃት ውስጥም ብናጣው መልሰን ኳሱን ማግኘት የምንችልበት አይነት ሼፕ አለ ነው የሚል እግር ኳሳዊ ጫና መጥቷል። አሁን በእግር ኳስ ፉትቦል ተለዋጭ ከመሆኑ ጋር በተያያዘ ግን ምንድነው እኔ ያንን ሐሳብ ያነሳሁት አንድ ጨዋታ ተመልክቼ አይደለም ወይም 10 ጨዋታ ተመልክቼ አይደለም፣ በርካታ ጨዋታዎችን ተመለከትኩኝ። ከዛ በኋላ ብዙ ቡድኖች ላይ ሁሉንም ላይ መለከት ይችላል። በርካታ ቡድኖች ላይ ግን ስትራክቸራል ጉዳዮች በጣም ችግር ሲፈጥሩባቸው ተመለከትኩኝ። በጣም ችግር ሲፈጥሩባቸው ስትራክቸር እንግዲህ ለማጥቃት ብዙ ኦፕሽኖች እንዲኖሩ ብዙ ፓሲንግ ላይኖች እንድታገኝ እድል የሚሰጥ ነው። ጤነኛ ቅርጽ ባለ ቁጥር ኳስ እግሩ ላይ ያለ የቡድንሽ ተጫዋች የበለጠ ኦፕሽኑ እንዲሰፋለት ኦፕሽኑን አማራጮች እንዲበዙለት እድል ይሰጣል። አንዳንድ ጊዜ ላይኖች በሙሉ በአንድ ሳይድ በመጡ ቁጥር የኳስ የያዘው ጓደኛ አማራጩ እየጠበበበት ይመጣል። ሜዳዎች በቀላሉ እንዲዘጉ ላይኖች እንዳይኖሩ በቀላሉ ኳሶች ሲቆራረጡ የምንመለከትባቸው ምክንያቶች በዚህ ምክንያት ነው። አንደኛው ብቸኛው ምክንያት ነው ያልኩኝ አይደል፣ ግን አንደኛው ምክንያት ይሄ ነው። የበለጠ ከስትራክቸር ጋር ተያይዞ በጣም የሚታዩ ችግሮች ይታያሉ። እነዛ ችግሮች ጨዋታው ከመጀመሩ ፊሽካው ከመነፋቱ በፊት አይታዩ፣ ከአውሮፕላን ላይ ይታያል። አንድ ቡድን ቢጫወት የፈለገው የጨዋታ መንገድ 4-2-3 በደንብ ይታያል። ጨዋታው ከጀመረ በኋላ ግን በተለይ ከኳስ ውጪ ብዙ ሲፈራርሱ እያዩ አይደለም። ምክንያቱም የአሰልጣኞቹ ቀዳሚው ነገር ብዙ የተረዳሁት ነገር ቀዳሚው ነገር ጎል እንዳይቆጠርባቸው በጣም ጥንቃቄ ላይ፣ ምክንያቱም ስራው ሰርቫይቫል ነው። ብዙ ጊዜ እንደምናነሳው አንድ አሰልጣኝ ምን አይነት ነገር ብሎኛል፣ ትንሽ ረዘም ያለ ጊዜ ላይ ነው ያለኝ፣ ግን እኔ ልረሳው አልችልም። በጣም ሲኒየር ኮች ነው በኢትዮጵያ ፕሪሚየር ሊግ። በኢትዮጵያ እግር ኳስ አንድ ጨዋታ አሸንፈህ አንድ ጨዋታ ከምትሸነፍ 2 ጨዋታ አቻ ብትወጣ የተሻለ ነው የሚል ነገር አነሳልኝ። ለምን ማለት ነው? አንድ ጨዋታ አሸንፈህ አንድ ስትሸነፍ እኮ 3 ነጥብ ነው የምታገኘው። 2 ጨዋታ አቻ ስትወጣ 2 ነጥብ ነው የምታገኘው። በአንድ ነጥብ ያንሳል። ምን ማለት ነው? አይ ለቢሮ እስካሁን አልተሸነፈም ይባልልሃል። ለቢሮ ጥሩ ነው። በጣም ትልቅ አሰልጣኝ ነው ያለኝ በናሽናል ቲም ደረጃ ያሰለጠነ። ስለዚህ ሰርቫይቫል ነው። ቅድሚያ የሚወስደው ምንድነው? ጎል እንዴት ማስቆጠር እንችላለን፣ ሪስክ ወስዶ መጫወት፣ ማጥቃት ላይ ትኩረት አድርጎ መጫወት፣ በዚህ መንገድ ጨዋታ ማሸነፍ ይቻላል የሚል እምነት ከኢትዮጵያ እግር ኳስ እየጠፋ ያለ ይመስለኛል። የበለጠ የመከላከል ቅርጻቸው ላይ ትኩረት የሚያደርጉ። ስለዚህ በመከላከል ወቅት ታየዋለሽ በደንብ የፈለጉትን ነገር። በማጥቃት ላይ ግን በትክክለኛው ቦታ ትክክለኛ ሰዎችን ለማየት ተቸገርኩ። ከዛ አደባባይ ወጥቼ እነን አልኩኝ። አንዳንድ አሰልጣኞች ቀር ብሏቸዋል። በጣም ብዙ የስፖርት ቤተሰብ ደስ ብሎታል። ከዛ እኔ ደምሬ ሐሳቤ ልክ ነው ወደሚለው ይቻል ወደ አመዝነው ሄድክ። አልክ ነው ሐሳቡን እኔ ተጣጥሬው አላውቅም። ትክክል ኢማም ሰው ካለ አለው። አሁን ከዚህ ስቱዲዮ ሰውጣ ባሉት ጨዋታዎች ላይ ስቴዲየም አለው። አጠገቤ ቁጭ ብሎ ሲፈራርሱ አሳየዋለሁ። የተቃወመኛ አሰልጣኝንም ቢሆን አጠገቤ ቁጭ ብሎ አሳየዋለሁ ሲፈራርሱ። ስለዚህ እኔ ማላገኘውን እድል አይደለም ማላገኝ ወይኔ ባልለው ኖሮ ምን አረ ምክንያት አገኘዋለሁ። አሁን በኋላ ስለማገኘው ያላመነ ሰው ካለ በአካል አሳየዋለሁና በዛ ምክንያት ነው ያን ሐሳብ የሰጠሁት። ማንንም የማጥቃት ማንንም በትችት ውስጥ የመቆየት ፍላጎት የለኝም። እግር ኳስን ምናልባት ብዙ አመት አብሮት ከእግር ኳስ ጋር እንደኖረ ሰው ችግሮችን ማሳየት፣ የሰው ስም ሳልጠራ ሰው ሳልነካ በተቻለ መጠን ችግሮችን ማሳየት የሚስማማኝ አይነት ሰው ነኝ። የኢትዮጵያ እግር ኳስ አንዱና በጣም ከፍተኛ ችግሩ የስትራክቸር ጉዳይ ነውና ያንን ለማንሳት እኔ ግን አሰልጣኝነት ህይወት ውስጥ ስለ ሚሊሻ ሳስብ ከማስታውሳቸው አንድ ጉዳይ
አንድ ክለብ ነበረ እኛ ሀገር ውስጥ ፕሪሚየር ሊግ አይደለም ታችኛው ሊግ ላይ ነው የክለቡ ባለቤትም የክለቡ የበላይ ጠባቂ የነበረ ሰው ነው በዛው ልክ ደግሞ እግር ኳስንም ይጫወታልና እሱን ክለብ በአሰልጣኝነት ተረክበ መጀመሪያ ያደረገው እሱን ተጠባባቂ ማድረግ ነበር ከዛ በኋላ ስለሆነ ነገር ግን አውራኝ ሊጉን አየው ስለነበረ የቲሙ በጥባጭ እሱ አሰላለፍ ሲጀመር እሱ 10 ሰው ነው የሚጠራው ከ11ኛ አለ እሱ እርግጠኛ ነው አይቻልም ጭራሽ የሚሰማም አይመስለኝም ትሬኒንግ ላይ እንግዲህ ቤስ 11 ለይቶ ትሬኒንግ ሲሰራ ምናምን ግዴታ ነው ግን መልበሻ ቤት አይደለም ቤስቱ 11 የሚታወቅ በስራ ውስጥ ይታወቃል በደንብ ለመምራት እና ዛዛ ላይ ያስተዋለው አልመሰለኝም እና እኔ ግን ያው ድድሮችን አይ ስለነበር ሳየው የቲሙ አንደኛ በጥባጭ እንደ ባለቤት ነው የሚጫወተው እንደ አንድ ፖዚሽን ሳይሆን እንደ ባለቤት ሲሆን ይቆጣቸዋል ከዛ በኋላ ሲፈልግ ተከላካይ ሆናል ሲፈልግ እንደፈለገ ነው እና እንደዚህ አይነት እግር ኳስ ደግሞ የለም እዚህ ነው ያገኘዋት እድል ቢያንስ እቺን ሰርቼ ልውጣ ብዬ የጀመርኩት ስራውን እሱን ተጠባባቂ በማድረግ ነው ከዛ ግን ቀጠልክ አልቀጠልኩ አሁን ይሄንን ጥያቄ ያነሳውበት አንዱ ነጥብ የአሰልጣኝነት ቅጥር በእኛ እግር ኳስ ውስጥ መልኩ ምን ይመስላል የሚለውን በዚህ መነሻ ሐሳብህን እንድታጋራኝ ስለፈለኩ ነው ያ የቅጥሩ ሂደት እኮ የስንብቱ የቅጥሩ ጤነኛ ለመሆን ስንብቶቻቸው እየነገሩ ነው ጤነኛ ቅጥር ቢሆን ስንብቱ ላይ ብዙ ችግሮች አይፈጠሩም ነበር እያንዳንዱ ስንብት በሰላም አይጠናቀቅም አንዳንድ ቀን ፌዴሬሽን በአንዳንድ ጉዳዮች ሲሄድ ፍርድ ቤት ከፍተኛ ፍርድ ቤት ካለ ጉዳይ በላይ ኢትዮጵያ እግር ኳስ ፌዴሬሽን የክስ ችግሮች ይመለከታል ሁሌ ተካሰው ነው የሚለያዩት ቴንኪው ተባብሎ የሚለያዩ ክለቦች ከአሰልጣኛቸው ጋር ገጥሞኛ ያውቃል ስለዚህ እሱ የጀመረው ቅጥሩ ላይ ነው ብዬ ነው የማስበው አንድ አሰልጣኝ ፕሮጀክቱ ታይቶ ፕሮጀክቱ ምንድነው ያለው እቅድ ምን ሊሰራልን ይችላል በመጀመሪያው ውድድር ዘመን በሁለተኛው የውድድር ዘመን ከየት ተነስቶ በምን ጋር አርጉ የት ያደርሰናል ምን ፕሮጀክት ታይቶ አይቀጠርም አሰልጣኝ ስለዚህ የተቀጠረ ቀን ውጤት ይጠበቃል የተቀጠረ ቀን እሱ እኮ ሰሌክት ባላረጋቸው ተጫዋቾች ሰሌክት ያደረጋቸው አሰልጣኝ ውጤቱ ተበላሸበት ተብሎ የተቀጠረው ቀጣዩ አሰልጣኝ እኮ ዋንጫ እንዲያመጣ ይጠበቅበታል እሱ በማያውቀው ነገር እዚህ ቅጥሩ ነው ጤነኛ ቅጥሩ ዘመናዊ መንገድ አይከተል ፕሮጀክት አይፈትሽም ፕላንድ አይደለም ሊጉም ከፍት ስለሆነ የመጣበት አመት ላይ ከየትም ከታችኛውም ሊግ ይምጣ አሰልጣኙ አዲስም ይሁን ምንም ይሁን ዋንጫ ነው የሚጠበቅበት ለሁሉም ከፍት ስለሆነ ዋንጫውና ጥቂት ውጤት ሲበላሽ ስንብቶችን ተሰሚያለሽ በኢትዮጵያ እግር ኳስ ትግስት ብዙ የለም እዚህ መንገዱ ነው ጤነኛ ያለው ነው በራሱ የቅጥሩ መንገድ በራሱ ትክክለኛ ነው የሚል እምነት የለኝም ቢሮ አካባቢ ብዙ ጥሩ ግንኙነት ያላቸው ማን የት እንደሚገባ እኮ አሁን ስቴዲየም ብዙ የሚገባ ተመልካች ማን አሰልጣኝ የት እንደሚገባ መቼ እንደሚገባ ይነግርሻል በቃ ይታወቃል ህዝቡ የሚያውቀው ቅጥር ነው የሚቀጥረው ስለዚህ ፕሮጀክቶች የሉም ፕላን ምናምን የሚታይበት የሚፈተሽበት አይደለም ኢቭን አሰልጣኙ እየተሰርቷል ምን ያክል ውጤታማ ነበር ውጤትስ የተበላሸበት ለምንድን ነው የተበላሸበት ሰው ደካማ ነው የሚል እምነት የለኝም እኔ በምን ምክንያት ተበላሸበት ምን ነበር እዛ የነበረው አትሞስፌር ቢሮ አካባቢ ያለው አሰራር እኛ ጋር ብናመጣው ከዛ ነፃ ቢሆን ምን መስራት ይችላል የሚሉ ነገሮች በሙሉ የሚፈተሹበት አይነት ቅጥር አይደለም የሚተገበረውና በዋናነት አሁን እኔ እቺን ጥያቄ ተጠየቅኩኝ ሁልጊዜ ማንሳት ስለምፈልግ በጣም ጥሩ ገንዘብ የሚንቀሳቀስበት እግር ኳስ ነው ያለን ዛች ጋር ያለችው ጥቅም ዋናው ጉዳይ ሆና ነው ቅጥሮች የሚከናወኑት ጥቅም ደግሞ ከተካፈልሽው በኋላ ስለሚያልቅ መጣላትሽ አይቀርም ሁልጊዜ የሚቀጥል አይደል ስለዚህ የሆነ ሰዓት ላይ መጋጨት አይቀርም ሜዳ ላይ የሚታየው ነገር ደግሞ ችግሩ ስራው ሜዳ ላይ የሚታይ ነው ሰነድ ወደዚህ የምታረጊበት የምትሰርጂበት የምትደብቂበት አይደለም አደባባይ የሚታይ ስለዚህ አደባባይ ሲበላሽ ግጭቶች ይመጣሉ ኢቭን የውጤት መበላሸት በእውቀት የሚፈተሽበት አይነት አሰራር ያለ አይመስልኝም ከቢሮ ጀምሮ ቀጣሪው አካል በእውቀት የተገነባ ቢሮ ስለሌለው ነገሮችን የሚፈትሽበት መንገድ በእውቀት አይደል በቃ በመሸነፍ ብቻ ከዛ ደግሞ በማሸነፍ ውስጥ ብቻ ነው አንድ አሰልጣኝ ስኬታማ የሚባል የት ድረስ ሊያሸንፍ ይችላል ይሄ ቡድን እንቅስቃሴው የት ያደርሰናል የሚያድግ ነው ወይ የት ጋር ሊቆም ይችላል ስጋቶች አሉት ወይ
አይፈተሹ አሸንፈዋል በልልታ መሸኛኘት ነው ያሸነፈለት የተሸነፈ ቀን ደግሞ ችግሮች የበለጠ እየጎሉ ግጭት ውስጥ ይከቷቸዋልና ለሰነብት ይዳርጓቸዋል ክለቦቹ ጋር ያለው አስተዳደሩ ላይ ያለው በቴክኒካል ጉዳዮች በራሱ ያለው አደረጃጀት ጥሩ ካለመሆኑ ጋር በተያያዘ ነው እንደዚህ አይነት ችግሮች የሚመጡት ብዬ ነው ማስበው እግር ኳስ በጣም እየተቀየረ ነው በየጊዜው ተለዋዋጭ ነገሮች አሉት ዓለም ደግሞ ትንንሽ ለሚባሉ ጥልቅ ጉዳዮች ትንሽ የምንለው ለኛ ትንሽ የሚመስለን ግን ደግሞ ጥልቅ ለሆኑ ጉዳዮች ሁሉ ትኩረት ይሰጣል ከዚህ አንፃር ደግሞ ሙያተኞች ራሳቸውን ከዘመኑ ጋር ከእግር ኳሱ ጋር ማስኬድ አለባቸው ከዚህ አንፃር እንደው የሀገር ውስጥ ባለሙያዎች በአጠቃላይ እግር ኳሱ ላይ ያሉ ሰዎች ከትላንት ዛሬያቸው እንዴት ይለካል ባንተ እይታ ያ በሜዳ ላይ እንቅስቃሴ ነው የሚለካው ሌላ እኮ መለኪያ ምንገደድ አይመስልኝም አሁን በምትዩ ደረጃ እድገቶች ቢኖሩ እግር ኳሳችን የበለጠ ውጤታማ ጠንካራ ብሔራዊ ቡድን ልንገነባ የምንችልበት ስቴዲየሞቻችን ሊሞሉ የሚችሉበት በቃ እሱን ያየን ቀን እግር ኳሱ በልኩ እየተሻሻለ ነው ግዴታ እኮ ካለው በላይ አታመጪለት ካለው በላይ ከመሰረቱ በላይ እዚህ ጋር አታመጪለት የበለጠ ብዙ ነገሮች ከዛ ዋናው ቦታ ላይ እየተበላሸ ስለሚመጣ ግን ነው እግር ኳሳችን አሁን ያለበት ደረጃ ካለፉት አመታት በቅርብ ከምናቃቸው አመታትም አንፃር ስትመዝኙ ተሻሽሏል የሚለው ማስቀመጥ ነው ከተሻሻለው አሁን የምትዩን ነገር አሰልጣኞቻችን እያደረጉ ካልተሻሻለ ደግሞ ያው በዋናነት ኃላፊነቱን የሚወስደው የሜዳ ላይ የሚውለው ብዙ ጊዜውን ከተጫዋቾቹ ጋር በልምምድ የሚያጠፋ እዚህ ውስጥ ያለን ሰዎች በሙሉ ኃላፊነት እንወስዳለን አንዳንድ ጊዜ ኃላፊነት የማይመለከተው ሲወሰድ ሲባል ገበሬው በዚህ ጉዳይ የሚያገባ አይመስልም የለበትም እሱ ምርቱ ላይ እንነጋገራለን እግር ኳስ ላይ ግን ሁሉም ሰው በቃ መድረኩ ላይ ያለ ሰው በተለይ በማሰልጠን ላይ ያለ ሰው በእግር ኳሱ መሻሻልና ውድቀት ላይ ኃላፊነት መውሰድ አለበት ስለዚህ እኔ እየተመለከትኩ ያለው ነገር እሱን በድፍረት እንድናገር እድል አይሰጠኝም ደግሞ ትንሽ ወጣ ብሎ ስለነበረ እግር ኳሱ ከከተማ ብዙ የማየት እድልም ምናምን እንደ በፊት አክቲቭ ሆነን የመከታተል ከሆነ ጊዜ በኋላ የተመለከትኩት እግር ኳስ ትንሽ ወርዶብኛል ችግሮቹ የበለጠ ጎልተው የሚታዩበት ሆኖ ተመልክቻለሁ ይሄንን በማለት እዛ ስራው ላይ ያሉ ሰዎች ቅር ሲሰኙ ተመለከቻለሁ ቅር መሰኘት ያለባቸው ግን አይመስለኝም እድሉ ስላለ አሁንም መሻሻል የሚቻልበት መለወጥ የሚችልበት እድል ስላለ እንዴት አድርገን በጋራ እንስራ የሚሉ መድረኮችን መፍጠር የውይይት መድረኮችን ለእግር ኳሳችን የሚበጁ ማንንም የማይከስበት አብረን ነው እግር ኳሱን ለዚህ የዳረግነው ብለን ንሳገብተን ቁጭ ብለን የምንወያይባቸውን መድረኮች መፍጠር በቅንነት መወያየት አንዱ ካንዱ የመማርን ባህል ማዳበር እጅግ አስፈላጊ ነው ብያምናለሁ ምክንያቱም ትምህርት ቤቶች የሉንም የእግር ኳስ ትምህርት ቤቶች ስለዚህ የምንማረው በግል ጥረታችን ራስን ለማብቃት በሚደረግ ጥረት እና ደግሞ በቅንነት በመወያየት ነው ራሳችንን ማሻሻል የምንችለው ኮቨርቻ ነው ኢትዮጵያ ውስጥ ስለሌለ ማለት ነው ሰው ቀድሞ ያነበበውን ሼር በማድረግ ከአንዱ ጋር መድረኮቻችንን በመፍጠር እግር ኳሳችን ያለበትን ቦታ በማመን አሁን የማመን ችግር እየተመለከተ ነው ዝም ብሎ የሚተቸው ስትገቢ ግን ዝም ብለሽ አይደለም ስለዚህ ማመን መጀመሪያ ያለበት ቦታ ጥሩ አይደለም እዛ ጋር ስራው ላይ ያለው ሰው ኃላፊነት ለመውሰድ ከከበረ ችግር የለም ምን ይልውሰደው ግን እንምን በቃ ያለንበት ቦታ ትክክል አይደለም ይሄን ካላመንን ወደ ስራ እንገባ ለመሻሻሉ መንገድ አንጀምር በቃ አሪፍ ነን ካለንማ እንዴት አድርገን አይሆንም ስለዚህ ሁሉ ችግሮቹ ምንድናቸው መወያየት ዕውቀት ሼር ማድረግ በቅንነት መመካከር ያስፈልገናል የሚል እምነት አለኝ እኔ አሁን በማየው እግር ኳስ በጣም ብዙ አንዳንድ ችግሮችን እያየሁ ስለሆነ እንደው እግር ኳስ ውስጥ ላለ ባለሙያ እንደ ዜጋ እንደ ባለሙያም የእግር ኳሱ ትልቁ ኮር ደግሞ የኢትዮጵያ ብሔራዊ ቡድን ነው የምናነሳቸው ጉዳዮች ሄደው የኢትዮጵያ ብሔራዊ ቡድን የምንለው ክፍል ወይም ትልቁ ምስል ጋር ነው የሚከተንና አንድ ነገር ስትል ብዙ ጊዜ ሰማለሁ እኔ ሀገሬን በጣም ነው የምወዳት ትላለህ የምርም ማለት የሀገር ውስጥ እግር ኳስን በጥልቀት እየሰሩ ከዛ እየተከታተሉ ብዙ ነገር መሆን ራሱን የቻለ የዜግነት ድርሻ ነው ብዬ ነው የማስበውና ሀገሩንም እንደሚወድ ዜጋ እንደ ኢትዮጵያም እንደ ባለሙያም ስለ ኢትዮጵያ ብሔራዊ ቡድን ስሜትህንም ምን ቢደረግ ይሻላል የምትለውንም ነገር እስቲ አጋራኝ
ያው ስሜቱ ምንም እኔ ብቻ ነው ያለኝ የሚል እምነት የለኝም። የኔ ስሜት የሌለው ሰው ካለ እንዲለቅልን ነው ማድረግ ያለብን ሀገሩ። እኔ በጣም ነው ገና ሊጫወት ብሔራዊ ቡድኑ ወደ ሜዳ ሲገባ የሚሰማኝ ስሜት ከየትኛውም ስሜት ይለይብኛል። ፈልጌ የማመጣው አይደለም ግን ይመጣብኛል። ግን መምጣቱን እወደዋለሁ። አባሬው አላውቅም። ግን እኔ የተለየ ነገር ጠብቄ ያየሁት ብሔራዊ ቡድን አንድም ጊዜ ገጥሞኝ አያውቅም። ልክ ሲሆን ነው ደስ የሚለኝ። ለምሳሌ የኢትዮጵያ ብሔራዊ ቡድን ኮት ዲቫርን ያሸንፋል ብዬ ፈጽሞ ቴሌቪዥን ፊት አልተቀመጥኩም። ፈጽሞ በንጋታው ቢጫወቱ አልቀመጥም። እንደዛ አሸንፈዋል የዛለታ በንጋታው ቢጫወቱ ምን ማን ያሸንፋል ቢባል ኮት ዲቫር አሸንፈ። ምክንያቱም የእግር ኳስ ስታንዳርድ አለ። ያ ሀገር ካለመውደድ ጋር ሀገር ከመውደድ ጋር ይያያዛል። የኮት ዲቫር እግር ኳስ ስታንዳርድ ከኢትዮጵያ እግር ኳስ ስታንዳርድ ይበልጣል። አንድ ምንም ይሄ ክርክራ። ከዛ ግን ስናሸንፍ ግን በጣም ገደብ የለሽ ደስታ ከሚደሰቱ ሰዎች መካከል አንዱ ነኝ። ማሸነፏ ግን ብትፈተሽ ደስ ይለኛል። ልክ አሸነፍናል። ኦኬ እንዴት አሸነፍናቸው? በእኛ ጥንካሬ እነሱ ድካም እነሱን የሚያሸንፍ እግር ኳስ አለን። ስለዚህ ለሆነ ነገር ቅርብ ነን ማለት ምን ብናስተካክል ምን ብንሰራ ኮንቲኒቲ ያለው ቀጣይነት ያለው ተፎካካሪ ቡድን መስራት እንችላለን። የአንድ 90 ደቂቃማ አሳሳች ኃይለኛ ነው የሚያስብለው። እውነታው ግን አይደለም። ኢትዮጵያ ብሔራዊ ቡድን ግብፅን ያሸነፈ ቀን እንቅልፍ አልተኛም። ደም ያሸነፈበት መንገድ ማንጀት አረሰለ ነበር። በጣም ደስ ብሎኝ ያደርኩበት ቀን ግን እሷን ብትፈተሽ ደስ ለምን አልደገም ነው አንደግም እንደ አንድ ቀን ምን አንድ ቀን ካልደገምን የመቃ የሆነ በአጋጣሚ ያገኘነው ውጤት ነው ማለት ነው። ደጋግመን እንደዚህ አይነት ምርጥ እግር ኳስ ቢጫወት የጎል ዕድል የሚፈጥር ጎል የሚያስቆጥር ትልልቅ ብሔራዊ ቡድኖችን የሚፈትን እግር ኳስ እንዲኖረን የበለጠ መሰራት አለበት የሚል እምነት አለኝና እንደ ኢትዮጵያ ብሔራዊ ቡድን የተለይ ከማንም ጋር እኔ እንዴት በሶማሌ እንሸነፋለን ከሚሉት ወገንም አይደለም። ለምን አንሸነፍ? ምንድነው እኛ ከሶማሌ የተለየ እግር ኳስ ላይ የሰራነው ነገር ምን አለ? ለኛ ታይኝ ምንድነው ማለት ሶማሌም ሊግ አለ። ሶማሌም በልካቸው ክለቦች አለ፣ ተጫዋቾች አሉ። እዛም 11 ሰው ነው የሚያስገቡት፣ 12 13 ያስገቡ። እኛም 11 ላይ ያለን እግር ኳስ እንደዛ ነው በኔ መረዳት። እኛ የተለየ ክለብ አደረጃጀት ያለን ክለቦቻችን በታዳጊ ላይ ትኩረት አድርገው የሚሰሩ ስለ ታዳጊ እግር ኳስ የሚጨነቁ ባለሙያ ለማፍራት ከመሄድ ከሚገባው ርቀት በላይ የሚሄድ ምናምን አይነት አካዳሚዎች ምናምን ዘመናዊ አካዳሚዎች ያሉን እና አይደለንማ። በቃ ሶማሌም እግር ሊግ ነው ያለኝ ሊግ ነው ያለኝ። ስለዚህ እንዴት በሶማሌ ምናምን ምን አይደለም። ስለዚህ ብሔራዊ ቡድን ሲጫወት ከማንኛውም ብሔራዊ ቡድን ጋር ሲጫወት የተለየ ኤክስፔክቴሽን የለኝም። ስታንዳርዱ እዛ ጋር ነው እየሰደማ ግን እንዲህ በለስ ሲቀናን ስናሸንፍ በጣም ደስ ከሚላቸው ሰዎች መካከል ነኝ። ሊጋችን ሳይጠናከር ከሀገር ውጭ ወጥተው የሚጫወቱ ጥራት ያላቸውን ተጫዋቾች ሳናፈራ ጥራት ያለው ብሔራዊ ቡድን ጠንካራ ብሔራዊ ቡድን መስራት የሚቻልበት እድል በብሌሲንግ ስላልሆነ እኔ ኤክስፔክት አለ መባረክ ነው እየሰማማላምን ግን ምን ያለው ግን ሁሉ ጊዜም ጠንካራ በቃ ህዝቡ የሚጠብቀው አሁን እኮ ሁሉም ሰው እኮ አሁን የጋሽ ሰውነት ቢሻውን ብሔራዊ ቡድን አስታውሹ ልክ አፍሪካ ዋንጫ ሲያልፍ እርግጠኛ አይደለም ባለፉት ነው በርካታ አመታት ኢትዮጵያን በጋራ ማን ምን እንደሆነ ሳይታወቅ መንገር ለመንገር የተላቀሱበት ጉዳይ ሌላ ጉዳይ ያለ አይመስልኝም። ከዛ ብሔራዊ ቡድን ውጪ ለማየት የነበረው ጉጉት ያን ብሔራዊ ቡድን ለማየት የነበረው ፍላጎት ውጪ እስከማድረግ ድረስ ምናምን ብዙዎች ነበሩ እንደዚህ ምን እናስታውሳቸው። አሁን ከኢትዮጵያ ብሔራዊ ቡድን ሲጫወት ብዙዎች አይሰሙም እንዳለው ጨዋታ እንዳለው አይሰሙም። ይሄ እኮ ከባድ ውድቀት ነው። ከባድ ሀገር ነው እየተጫወተች ያለች። ስለዚህ ያንን ሁሉ ስሜት መልሶ የሚያመጣ ጠንካራ ብሔራዊ ቡድን እንዲኖረን ከመመኘት በስተቀር አይ እንዲህ ብናረግ አሁን እንዲህ ምናምን ብሎ ማውራት ዝም ብሎ ህዝቡን ማታለል ነው የሚመስለኝና የበለጠ ጠንክሮ መስራት ጥሩ ሊግ እንዲኖረን ቅድም ያልኩሽ ባለሙያው በደንብ የሚሳተፍባቸው በቅንነት በቃ አምነን አሁን እኔ እምነቱን ብሰማ ደስ ይላል። አንተ ተቃዋሚ መሆን የለበትም ስራው ላይ ያለ ሰው እኛ ለምንሰጣቸው ሐሳቦች እንዴት እንዲህ ትላለህ አይደለም ማለት ያለባቸው ምን እናርገው። እውነት ነው እግር ኳሱ መጠነኛ መውረድ አለበት። እንዳው ተከስክሷል አይበሉ መጠነኛ መውረድ ይታይበታል። እንዴት አድርገን እናስተካክለው የሚል በጣም የመቀበል ሳይኮሎጂ ሙያው ላይ እዛው ስራው ላይ ያሉ ሰዎች የሚያስፈልጋቸው መሰለኝ። ስራው ለነሱ ነው፣ እኛ እየሰራን አይደለም።
በዚህ መልኩ ከቀጠለ ስራ የሚያጡት እነሱ ናቸው። እንዲህ የሚቀጥል አይመስለኝም። በየአመቱ በዚህ መልኩ እየወረደ እየመጣ ምናልባት ላይቀጥል ይችላል። ስለዚህ ስራ የሚያጡት እነሱ ናቸው። ለራሳቸው ሲሉ ማሰብ አለባቸው። እንደው ብዙ ጉዳዮችን ብዙ ችግሮችንም እያነሳን ነበረ። ተስፋ ምንድን ነው? ኢትዮጵያ እግር ኳስ ላይ ያለህን ተስፋ ደግሞ ስትል ታለንት ተስፋ እኔ ኢትዮጵያ ውስጥ ታለንት የለም ብዬ ማምን ጭፍን ሰው አይደለም። ኢትዮጵያ ውስጥ ታለንት አለ። እንዴት አድርገን ነው ይህን ታለንት መጠቀም ያለብን የሚለው ነገር ነው የሚያሳስበኝ። ለምሳሌ እኔ የታዳጊዎች ፕሮጀክት አለኝ። እኔ ብቻ አይደለም ያለኝ የታዳጊ ፕሮጀክት። አሁን ኢትዮጵያ ውስጥ ለታዳጊዎች የመጣው በጎ እድል ነው ብዬ አምናለሁ። በጎ እድል ቢያንስ ፕሮጀክት ላይ ያለው አሰልጣኝ በራሱ ይሆን በተረዳው በሱ አቅም ልክ ታዳጊዎች አርሊ ኤጅ ላይ ስለ ኳስ እየተረዱ እንዲመጡ እግር ኳስን እያወቁ እንዲመጡ የሚችለውን አስተዋጽኦ እያደረገ ነው ብዬ አምናለሁ። እንደው ሌላውን ሁሉ ብትታይ ከትልቁ ኳስ ጋር አርሊ ኤጅ ላይ መገናኘት ጀምረዋል። ቢያንስ እንግዲህ እኔ አሁን እኔ ጋር በነበሩ ታዳጊዎች እድሜ ሆኜ በምን ኳስ ሲጫወት እንደነበረ አውቃለሁ። ስለዚህ ቢያንስ በተፈቀደው ኳስ ለመጫወት እድል አግኝተዋል። እዛ ውስጥ ደግሞ ብዙ ማስተማር አቅም ያላቸው ሰዎች በፕሮጀክት እየተሳተፉ እንደሆነ እየተመለከትኩ ማስተማር ታዳጊዎቹ ማስተማር የሚችሉ ከዛ ታዳጊዎቹ ደግሞ ከቤት ሲመጡ ይዘው የሚመጡት ነገር አንዳንዶቹ አስደንጋጭ ነገር ይዘውብሽ ይመጣል። አስደንጋጭ እውነት እኔ ይህን ልጅ ለማሰልጠን ትክክለኛው ሰው ነኝ ወይ እንድትይ የሚያደርግ አንድ የ8 ዓመት ልጅ ይመጣብሽ፣ አንድ የ10 ዓመት ልጅ ይመጣብሽ። ስለዚህ ኢትዮጵያ ውስጥ የእግር ኳሱ ተስፋ ምንድነው? ታለንት። እንዴት አድርገን ይሄ እኔ ጋር ብቻ ያለ ነው ብዬ ስለማለት ሁሉም ፕሮጀክት ውስጥ የኔ አይመን አይነት ልጆች አሉ ብዬ አምናለሁ። ስጋቴ ምንድነው? ይህ ታለንት የት ድረስ ይሄዳል? ይህ ሲስተም ማለት አሁን ለምሳሌ እኔ ጋር በሳምንት 2 ነው ትሬኒንግ የሚሰሩት። እንደ ምሳሌ ላንሳልሽ። ብዙ በሱ ሌቭል ያሉ ታዳጊዎች አሉ። እኔ ጋር አይመን የሚባል ታዳጊ አለኝ። እኔ ጋር ሲመጣ የ8 ዓመት የ9 ዓመት አካባቢ ልጅ ነው። አሁን 3 ዓመት እኔ ጋር ቆይ 12 ዓመት ምንም የጨመርኩለት ነገር የለም። እሱ የሰጠኝ ነገር ይበልጣል። ይዞት ነው ይመጣ። የሚገርም ተሰጥኦ ነው ያለው ልጁ። ግን እኔ ጋር በሳምንት 2 ነው ትሬኒንግ የሚሰራ። የት ድረስ ላሳድግለት ይችላል? በሳምንት 2 በሚሰራ ልምምድ። ከዛ በኋላ ኮምፒቲሽን ነው፣ ውድድር ነው፣ ፉክክር ነው። እኛ የምንገጥማቸው ሀገራት ደግሞ ታዳጊዎቻቸው ላይ እየሰሩ ያሉት እንዴት ነው የሚለውን መፈተሽ። ይሄ ልጅ አድጎ ወደ ሆነ ክለብ ገብቶ አሁን በምንለው አይነት አሰራር አድጎ ነው የኢትዮጵያ ብሔራዊ ተጫዋች የሚገጥመው። የሞሮኮ ታዳጊ ደግሞ ብዙ ፕሮግራም ወጥቶለት ብዙ ባለሙያዎች ተሳትፈውበት ልጁን ለማብቃት የቴክኒክ አሰልጣኝ ብቻ አይደለም ይሳተፋል። የፊዚካል ፊትነስ የላቁ ባለሙያዎች፣ በኒውትሪሽን በደንብ ራሳቸውን ብቁ ያደረጉ ባለሙያዎች፣ የተለያየ አይነት ባለሙያዎች ተሳትፈውበት ነው ኢትዮጵያና ሞሮኮ ሲገናኙ የኔ አይመን ከእንደዚህ አይነት ሰዎች ጋር የሚገናኙ። ስለዚህ ልዩነቱ ጋፑ እየቀጠለ ነው የሚሄደው። ይህንን ታለንት እንዴት ነው መጠቀም ያለብን? በየቦታው ያሉ ታዳጊዎችን ታለንታቸውን እንዴት አድርገን ነገ ለውድድር ብቁ እንዲሆኑ፣ ለፉክክር ጨዋታ ብቁ እንዲሆኑ እንዴት አድርገን እናዘጋጃቸው የሚለው ነገር ነው የሚያሳስበኝ እንጂ የኢትዮጵያ እግር ኳስ ተስፋው ቅድም እንዳልኩሽ አንደኛው ታለንት ነው። ሁለተኛው ተስፋው ሁሉም ኢትዮጵያዊ ታዳጊ ኳስ ተጫዋች መሆን ይፈልጋል። ምን አይነት እድል እንደሆነ ሌሎች ሀገራት ይሄን ቢያገኙ እንዴት ፈጣሪያቸው እንደሚያመሰግኑ። ከኢትዮጵያ 10 ታዳጊ 9 ኳስ ተጫዋች መሆን ይፈልጋል። ሌላኛው በጎ እድል ይሄ የፍላጎት ችግር የለም። ታዳጊ ታለንት አለ። ይሄንን እንዴት አድርገን ውጤታማ እናደርገው የሚለው ነገር ከኢትዮጵያ እግር ኳስ ፌዴሬሽን ጀምሮ ከዋናው ባለቤት ማለት ነው ከዛ ጀምሮ ከክለቦች ሲስተም ዘርግተን ትንሽ ሰፋ ያለ እነዚህ ላይ ትኩረት አድርገን መስራት የምንችልባቸው እድሎች ከተፈጠረ እግር ኳሱ ተስፈኛ። መልካም እንግዲህ የሀገርኛ ስፖርት እንግዶች የራሳቸው ምርጥ 11 ተጫዋቾች እንዲነግሩን እናደርጋለን። አሁን የሚሊዮንን ምርጥ 11 ተጫዋቾች ሰማበት ሰዓት ላይ ደርሰናል።
የጨዋታ አቀራረብ በመጠረው 4-3-3 ነው ወይስ ሌላ አለ? ሌላ ካለ መናገር ትችላለህ። 4-3 እሺ ተጫዋቾችን እንወቅ። ብዙ ቦታ እንደዚህ አይነት ነገር ተጠይቄ የተለያየ አይነት ላይናፕ ነው የሰራሁት። ምክንያቱም የምጠራቸው በሙሉ እኔ በተመለከትኩበት ዘመን ትክክለኛው ሰዎች ናቸው እየሰለማለሁ። እሺ እዚህ አሁን ለዚህኛው መድረክ ደግሞ እንግዲህ የተለያየ 11ዶችን ለመጥራት እሞክራለሁ። ያ ግብ ጠባቂ የትም ቦታ ቀይሬው አላውቅም። ደሳሌ ገብረ ጊዮርጊስ ቋሚህ ነው። ደሳሌ ገብረ ጊዮርጊስ ነው። በጣም ጥሩ ሾት ስቶፐር የኢትዮጵያ ውስጥ እኔ በጣም ማዝነው። በጣም የሚገርምሽ በዛ ዘመን እኔ አሁን ያኔ እርግጠኛ አይደለሁም እኔ ልጅም ስለነበርኩ እነዚህ አሁን በዘመናዊ እግር ኳስ የምንመለከታቸው የግብ ጠባቂዎች የኳሊቲ መለያ ምናምን ያኔ እኔ እንጃ ከነበረ ምን ሆነ ነው እንደዚህ ነው የበለጠ ያስብለኛል። ሾት ስቶፐሮች በኢትዮጵያ እግር ኳስ ውስጥ ሾት ስቶፐር ነው ይሄ የሚባል ግብ ጠባቂ በእግሩ በጣም ኮምፎርታብል ነው ምናምን ዘግይቶ የዓለም እግር ኳስ በአስገዳጅ ያደረገውን የግብ ጠባቂዎች አንደኛው ተጨማሪ ኳሊቲን ያኔ ሳይገደዱ ኳሊቲ የነበራቸው ግብ ጠባቂዎች ነበሩ። ደሳሌ በጣም ጥሩ ሾት ስቶፐር ነው። ምናልባት ለዛ ማሳያ ከፈለች በለጠ ወዳጆ መሀል ባልገባ ሲጫወት ብታየው ተደነግጫለሽ። በረኛ ነው ቢልሽ ፈጽሞ አትቀበል። ፈጽሞ አይነካበትም። ምን አይነት ኳሊቲ ያለው በእግሩ የሚገርም ግብ ጠባቂ እንደነበረ ደሳሌ ገብረ ጊዮርጊስ ነው። ግብ ጠባቂ ተከላካይ ሁለቱ የማል ተከላካዮች ዮሴፍ ሰለሞንና ሲሳይ ተሰማ ናቸው። ዮሴፍ ሰለሞንና ሲሳይ ተሰማ ናቸው። እሺ ሲሳይ ተሰማንም የትም ቀይሬው አላውቅም። በጣም ይስማማኝ የማል ተከላካይ ስለነበር። እሺ ቀኝ ፉልባክ አንዳርጋቸው ሰለሞን አንዳርጋቸው እሺ ከኳስ ጋር በጣም ጥሩ ነው። ከኋላ ጀምሮ ለመጫወት ተስማሚ ነው። አንዳርጋቸው ሰለሞን ነው። እንግዲህ የተለያየ ቦታ ላይ የተለያዩ ሰዎች እንደተጠቀምኩ አድማጮች እንዳይረሱት። ምን ተዘባርቃለ እንግዲህ 11 ሰው ብቻ ሲሆንብኝ እኔ ብዙ ወዳቸው ስለነበረ ታጠባለ ምርጫ ለዛ ነው። ግራ ፉልባክ አፈወርቅ ኪሮስ 3-5-2 ነው እነሱ ብዙ የተጫወቱት። አፈወርቅ ኪሮስ በ3-5-2 የፊተኛውም ላይ የኋለኛውም ላይ መጫወት ይችላል። የገና ዛፍ ይሉት ነበር በዛን ጊዜ። ይችላል አማካይ መሆን ይችላል። ስለ ቨርሳቲሊቲ አሁን በጣም ብዙ በሚዲያዎች የምንሰማው ቋንቋ ኢትዮጵያ እግር ኳስ ድሮ ነበር። አሁን ግን የለውም። ምን እንደነካን ግራ ነው የሚገባኝና የተለያየ ቦታ ላይ መጫወት የሚያስችል ኳሊቲ የነበረው ተጫዋች ነው አፈወርቅ ኪሮስ። ግራ ላይ እሱ ነው ከአራቱ ተከላካዮች ነው። እሺ 6 ቁጥር ዛሬ ቴዲ ቦካንዴ ነው። ቴዲ ቦካንዴ እሱ 8 ቁጥርም ሆኖ ይጫወታል። 8ም ይሆናል። ከአጥቂ ጀርባም ቢጫወት የሚቸገር አይነት አይደለም። ቴዲ ቦካንዴ ብዙ ኳሊቲዎች ያሉት ተጫዋች ነውና ቴዲ ቦካንዴን ግን እኔ በኔ ላይናፕ ውስጥ 6 ቁጥር ላይ ዛሬ ማጫወት ሁለቱ 8 ቁጥሮች ሌላ ቦታ ጠርቻቸው አላውቅም። ዛሬ ግን ሁለቱንም ተጠቀማቸዋለሁ። በኢትዮጵያ እግር ኳስ አብሮ መጠቀም አይቻልም የሚባሉትን አሸናፊ ግርማንና ሙሉ አለም ረጋ አሸናፊ ሁለቱ አማካዮች ናቸው። 8 ቁጥሮች ናቸው። ከፊት በሁሉም ላይናፕ ውስጥ ይኖራል ሚካኤል ሽፈራው የቀድሞ ኢትዮጵያ ቡና ከዛ ለጥቂት ጊዜ ቅዱስ ጊዮርጊስ ሚካኤል ሽፈራው ምርጥ ድሪቭል የሚያደርግ ምርጥ ተጫዋች ነበረ። ሚኪ አንደኛው ነው። ሌላኛው ሳይድ ላይ ብዙ ጊዜ የሰይፈ ብሸትን ተጠቅሜ ያለውኝ ዛሬ ግን ዘውዴን ነው የምጠቀመው። ሌላ በኢትዮጵያ ቡና የተጫወተ ተጫዋች ነው። ድሪቭሉ አብዶ ምናን አይለኛ ነበር ዘውዴና ዘውዴ አንደኛው በ4-3-3 9 ቁጥር ሐሰተኛም 9 ቁጥር መሆን ይችላል። 8 ቁጥር መሆን ይችላል። መሆን የማይችለው በእግር ኳስ ምን እንደሆነ አይገባኝም። በኢትዮጵያ እግር ኳስ ከማንም በላይ አብዝቼ የምወደው ተስፋዬ ፈጠነ አንዳንድ ጊዜ ኢትዮጵያዊ ባይሆኑ ብዬ የምመኝላቸው የት ይደርሱ ነበር በእግር ኳስ ብዬ የምመኝላቸው ኢትዮጵያን ተጫዋቾች አሉ። አንደኛው ተስፋዬ የኦሜርላው ተስፋዬ ፈጠነ። ኦሜርላ በነገራችን ላይ በጣም እንደ ጣውት በጣም የሚወደዱ ሰዎች አሉ። ሁለት ሰዎች በጣም እዛ ቤት የተጫወተ ሁሉ በጣም ያከብራቸው የሚወዳቸው። አንደኛው ሌጀንዱ ንጉሴ ገብሬ ነው። ሁለተኛው ተስፋዬ ፈጠነ። እኔም ተስፋዬ ፈጠነን በጣም ነው የምወደው። ማን ያሰልጠነው ይሄን ቡድን? የኔ አሰልጣኝ ያሰልጠነው ስዩም አባት።
መልካም እንግዲህ ብዙ ጉዳዮችን አወራን ተጫዋወትን እንደው ጠቅለል ያረግነው ስንሄድ እንዳጠቃላይ ኢትዮጵያ እግር ኳስ ውስጥ ምን ታዘብክ ከገለጽካቸው ጉዳዮች ባሻገር? እኔ እንግዲህ ምን እንደቀረን እርግጠኛ አይደለሁም፣ ግን አንዳንድ ጊዜ ዝም ብለን ሚዲያ ላይ የምናነሳቸውን ሀሳቦች በቅንነት የመቀበል ጉዳይ ቢኖር ማንንም በመጉዳት የኢትዮጵያ እግር ኳስ ይድናል የሚል እምነት ያለኝ ሰው አይደለም። ማንንም ሰው ታማሚ እግር ኳስ ግን ነው ያለን በማለቴ ቀራት ተሰግብኝ ለመና ነው። እኔ ነገር ምንም አይመስልኝም፣ ጉዳይ አይደለም። ምንም ቢመስለው የለመንኩ አይደለም፣ ግን የሚጠቅመው ለእግር ኳሱ የሚጠቅመው በጣም በጨዋነት የማንንም ክብር ጥቅም ሳንነካ የምንሰጣቸውን የእግር ኳስ ሀሳቦች ምናልባት የሚጠቅሙትን ለመውሰድ ቅንነት ቢኖር ጥሩ ነው የሚል እምነት አለ። ሌላው በኢትዮጵያ እግር ኳስ በጣም የምታዘባቸውን ነገሮች በፎቶ ባሳይ፣ አሁን ሰሞኑን ያነሳዋቸው ፎቶዎች ነገ እንዴት ትላለ የሚሉኝ ሰዎች ባሳያቸው እያማተቡ ከስቴዲየም ይበራል። በጣም ያስደነግጥ አቋቋም። በጣም ላንቺ ፎቶውን ስላሳየውሽ ፎቶውን ማየት ባይችሉ ለአድማጮች ላሳያቸው፣ በድምጽ ላሳያቸው። ቅጣት ምት ያገኘው ጨዋታ ሊጠናቀቅ ጥቂት ደቂቃ ሲቀረው ቅጣት ምት ያገኘው አንድ ክለብ አድቫንስድ ፖዚሽን ላይ ያገኘው ቅጣት ምት ለመምታት ተዘጋጅቷል። ቅጣት ምት መቼዋል አንድ ሰው፣ ከዛ 4 ሰዎች ተምዘግዝገው የቆሙበት አቋቋም። አንድ ሰው ነው ያለው የተቃራኒ ቡድን ተጫዋች ለማጥቃት እድል ያለው ቦታ ላይ የቆመው አንድ የተቃራኒ ቡድን ተጫዋች ነው። አንዱን ተጫዋች ለመጠበቅ ቅጣት ምት ከሚመታው በተጨማሪ ሌሎች 4 ተጫዋቾች ተሰልፈው ቆመዋል። የአራቱን ማቋቋም አንዱ ልጅ ለመከላከል ፈጽሞ ተስማሚ አቋቋም አይደለም። ለብቻው ያገባባቸው እድሉን ቢያገኝ የተቆጣጠሩት አይደለም። ስፔሱንም ለመከላከል አይመችም የቆሙት አቋቋም፣ ተጫዋቹንም ማርክ ለማድረግ አይመችም የቆሙት አቋቋም። ከዛ ግን ያገቡ ነው ቅጣት ምቱን እየመቱት ያሉት። እኔ በእርግጠኝነት ይህንን ስልላቸው አድማጮች ቅጣት ምቱን የሚመታው ቡድን አረን ለባዶ እየመራ ሊመስላቸው ይችላል። ጨዋታው ግን ባዶ ለባዶ። ስለዚህ ጎል ለማስቆጠር የሱ ተጫዋቾች ሳጥን ውስጥ ያሉት 5 ተጫዋቾች ብቻ ናቸው። የተቃራኒ ቡድን ተጫዋቾች ግብ ጠባቂውን ጨምሮ 10 ተጫዋቾች ሳጥን ውስጥ 10 ለ5 ጎል ለማግባት እምነት አሳድሮ እየመታ ነው። ይሄ ቡድን እየመታ ነው ቅጣት ምቱ። ከዛ አንዱ ልጅ ለመከላከል ምን አይነት የስጋት እግር ኳስ እንደምንጫወት በጣም ቆንጆ ፒክቸር ይመስለኛል። እኔ ዝንቅ ላይ ምናምን ቢታይ በጣም ተመልካቾችን የሚያዝናና ይመስለኛልና በጣም መለከታቸው ችግሮች ከኳስ ጋርም ያለ ኳስም ያሉ ስትራክቸራል ችግሮች የእግር ኳሱ በጣም ትልቅ ችግር ሆኖ እየተመለከትኩ ነው። ስቴዲየም በገባው አንዳንድ ፒክቸሮችን ለመውሰድ እሞክራለሁ። በጣም አስደንጋጮቹ አንዳንዶቹ የተለመዱትን ብዙም ለማብራራትም ተስማሚ ስላልሆኑ አልፋቸዋል። በጣም አስደንጋጭ የሆኑትን ግን አንዳንድ ፒክቸሮች ወስዳለሁ ለማስረጃ እንዲሆንና እንዲህ አይነት በጣም ትልልቅ ችግሮች በጣም ጥቃቅን የሚመስሉ ግን በጣም ውድ ዋጋ ያላቸው ችግሮችን እመለከታለሁ በእግር ኳሳችን ስቴዲየም በተገኘው ቁጥርና እሱ ላይ የበለጠ ትኩረት ተደርጎ ቢሰራ መልካም ነው። ወደ ማጠቃለያችን እየተቃረብን ነውና ቀደም ሲል አንተ ካነሳው ሀሳብ ጋር ተያያዥነት ያለውንና ሌላ አንድ ጥያቄ ጨምሬ እናጠቃልል። አንደኛው የተጫዋቾች የቁጥር አጠቃቀም ጋር ወይም የቡድኖች የተጫዋቾች ቁጥር ጉዳይ ላይ በማሳየነት ያነሳው አለ። ከስፔስ ወይም ደግሞ ከቦታ አጠቃቀምስ አንፃር እንደው በሊጋችን የምናያቸው ጨዋታዎች ከዛ አንፃርስ በምን ያህል መልኩ ባንተ እይታ እንዴት ይቃኛሉ? ያ ነው በኢትዮጵያ እግር ኳስ ጎል ሲቆጠር በጣም ነው የሚገርመው። ማለት ይጠፋኛል ብዙ ደቂቃ ስቴዲየም ውስጥ ተቀምጬ ምንድነው ይሄ ቡድን ከየትኛው ምንጭ ከየትኛው እንቅስቃሴ ከየትኛው የማጥቃት መንገድ ጎል ሊያስቆጥር ይችላል? ካውንተር አታክ ምናምን አይታሰብም። ምክንያቱም በጣም በቁጥር የበዙ ሰዎች ራሳቸው ሜዳ ላይ ነው የሚኖሩት። ሁሉም ቡድኖች ላይ ከጀርባ ስፔስ ምናምን የሚባለው ነገር እሱ በጣም ቅንጦት ነው። በምንድን ነው ጎል የሚቆጠረው? ከራሱ ኳስ ከያዘው ከሚያጠቃው ቡድን የማጥቃት መንገድ አንፃር ከየትኛው ምንጭ ነው የሚያስቆጥረው? ባክፎሩ አይንቀሳቀስም። አራቱ አንዳንዶቹ ኦቨርላፕ ያደርጋሉ። አሁን ኦቨርላፕ አድርገው ፋይናል ተቾቻቸው ምንድን ናቸው? መጨረሻ ላይ የሚያደርጉት ነገር ምንድን? ሶስተኛው ክፍል ላይ ምንም ጥቅም የለውም። ጉልበት ከማባከን በዘለለ በመሄዳቸው ልትከራከሪበት አትችልም። ይደርሳሉ እንጂ ምንም አይነት ፕሮዳክት የለውም። ስለዚህ ከባክፎሩ የሚገኝ ምንም አይነት የማጥቃት አስተዋጽኦ የለም።
ኢቭን ሜዳን ከማጥበብ ሃይላይት ላይ እንኳን መጥቶ ሜዳን ከማጥበብ ጋር በተያያዘ እንኳን አስተዋጽኦ ብዙ የለው። ባክፎሩ የለም ማጥቃት ነው። አማካዮቹ ላይ ክሬቲቪቲ በጣም ጥረት ትመለከቻለች። ፋይናል ፓስ 8 ቁጥሮች ጎል አቴምፕት ሲያደርጉ የጎል እድል ሲፈጥሩ ጎል ሲያስቆጥሩ ብዙ አትመለከች፣ አይሳተፉም። እንደዚህ አይነት ተሳትፎ ላይ የጥራትም ክፍተት ትመለከቻለች። ስለዚህ በዋናነት ጎል የሚጠበቀው ከፊት ካሉት በ4-3 ከሚጫወቱት ቡድኖች ከሶስቱ ፊት ካሉት ቅድም እንዳነሳሁሽ የተቃራኒውን ቡድን ቅርጽ ልክ እንደነሱ ነው። ባክፎሩ አይወጣም። 8 ቁጥሮቹ ወይም ደግሞ በ2-6 ቁጥር የሚጫወቱ ቡድኖች ይበዛሉ ምናምን። ስለዚህ 2-6 ቁጥር አለ በቁጥር በጣም ብዙ ጥቂት ሆኖ የጎል እድል ለመፍጠር የሚሞከረውና ለዚህ ነው ብዙ እድሎች የማንመለከተው፣ ብዙ ጎሎች የሚያቆጠሩት። ጨዋታ ብዙ የሚያልቀው በጣም ብዙ ጎል ከገባ 2 ጎል የሚገባው። እንደዚህ አይነት ነገሮች የሚፈጠሩት ብዙ እድል ስለማይፈጠር ነውና ረጅም ሰዓት ያለ ምንም እድል ጨዋታውን ታይታ ደክሞሽ ከእንደዚህ አይነት አስተሳሰብ ወጥተሽ ጨዋታውን በትኩረት ከማየት ወጥተሽ ድንገት ከመረብ ውስጥ ጎል ሲወጣ አገቡ እንዴ ምንጩ ስለማይታወቅና እንደዚህ አይነት ብዙ ችግሮች በማጥቃት ላይ ብዙ የማጥቃት ስትራክቸራችን በተለይ ያኛው ለሰርቫይቫል ስለሚመች ሳይቆጠርብን ለመቆየት ከቻልን በሆነ መንገድ አንድ ጎል አስቆጠረን 3 ነጥብ ካልቻልን አንዷን ነጥብ ይዞ የመውጣት ቅድሚያ የጨዋታ ፕላኖች መብዛታቸው ሜዳ ላይ የማጥቃት ቅርጻችን ላይ የበለጠ ብዙ ችግር መለከታለሁና ተለዋዋጭነት ብዙ የለውም። በ4-2-3-1 የጀመረ ቡድን በ4-2-3-1 ሲጨርስ ያለሽ ተቆጥሮበትም 4-2-3-1 ነው። አንደኛው 6 ቁጥር ቦክስ ቱ ቦክስ ሄዶ ማጥቃቱ ላይ እዛ አድቫንስድ ፖዚሽን ላይ የሆነ ኮንትሪቢዩሽን የለውም። ሁለቱም ወይ ደግሞ የሰው ለውጥ ይሄኛው ዲፌንሲቭ ነው ኳሊቲው፣ እኛው ከሳጥን ሳጥን ይሮጣል። ስለዚህ ከሳጥን ሳጥን የሚሮጠውን ተጫዋች ከተጠባቂውን በራስ በሶ ማስገባት ምን የታክቲክ ለውጥ እንኳን ባታደርግ የሉትም ተለዋዋጭ ሐሳቦችና የጎል እድል የሚፈጠርባቸው እድሎች በጣም ጥቂት ጎል የምታይባቸው የማጥቃት ክሬቲቪቲ የተራበ አይነት እግር ኳሶች ነው እየተመለከትን ነው። ቆይታችን ይሄንን ይመስል ነበረ። ያወራን ብዙ ደቂቃ ብንቆይ እጅግ በጣም ደስ ይለን ነበረ። ስለ እግር ኳስ ማውራት ከተጀመረ የሚያልቅ አይሆንም። ለሁሉም ሚሊዮን ጉግሳ ወይም በብዙዎች አጠራር ሚሊሻ እዚህ ስቱዲዮአችን ተገኝተ ከሀገርኛ ስፖርት ጋር ቆይታ ስላረክ በአድማጮቻችን ስም እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ኑራ ኢማም አብሬያችሁ ቆየው። በቴክኒኩ ተክላብራቡ ከኛ ጋር የአብሮነት ቆይታ ነበረው። የጣቢያችን ስርጭት 24 ሰዓት ነው። እስከቻላችሁ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ጊዜ፣ መልካም ቀን ተመኛል።